ሰላም የቻናሌ ቤተሰቦች እንደምን ዋላችሁ? ዛሬ ደግሞ በሌላ ምግብ አሰራር መጥቻለሁ። ገንፎ ለመስራት ነው የመጣሁት። እዚህ ጋር ግማሽ ኩባያ ወተት አድርጌያለሁ። እዚህ ጋር ደግሞ ትንሽ ጨው ነው ያደረኩት፣ ሁለት አይደለም፣ የመጀመሪያው ስላነሰኝ ነው። እዚህ ጋር ደግሞ ቤታችሁ ያለውን ዱቄት እኔ ትንሽ የዳቦ ዱቄት የነበረኝ እና ያረኩት፣ እናንተ የፈለጋችሁትን ማድረግ ትችላላችሁ። እንደዚህ ያረገውና ይሄ ደግሞ ኦት ሚል ነው። አንድ ላይ አምሰዋለሁኝ። አንድ ኩባያ ኦት ሚል አምሰዋለሁኝ አንድ ላይ። ኦት ሚሉንና እንትኑን ካመስኩት በኋላ ትንሽ ካመስኩት በኋላ አሁን ደግሞ ትንሽ ካመስኩት በኋላ ኪኒዋ ጨምራለሁኝ፣ ታልባ ጨምራለሁኝ፣ ተላስዋን እዚህ ጋር ደግሞ ቺያ ሲድ ጨምርበታለሁኝ። ሁሉንም አንድ ላይ አድርጌ አደበላልቀዋለሁኝ። እንደዚህ አድርጌ ድብልቅልቅ አረገዋለሁኝ እንዲዋሃድልኝ። ከዛ ውሃዬ ውስጥ ወተቴ ውስጥ ጨምርበትና አማስለዋለሁኝ እስኪበስል ድረስ። እንደዚህ አድርጌ አንዳንዴ ለቁርስ የሚፈልግ ሰው ቆንጆ ነው። ትንሽ ለጤናም ጥሩ ነው። ቪዲዮን ከወደዳችሁልኝ ላይክ እና ሰብስክራይብ አድርጉልኝ። እንደዚህ አድርጌ ቪዲዮ እንዳይረዝም ብዬ ነው ቶሎ ያደረኩትኝ። እንደዚህ ደግሞ በስሎልኛል። እንደዚህ ቆንጆ ነው በስሎልኛል። አሁን አውጥቼዋለሁኝ። ሳህኔ ላይ አድርጌ እንደዚህ እናንተ ከፈለጋችሁ በፈለጋችሁት መብላት ትችላላችሁ። እኔ ቤት የነበረ ጊዜው ቅቤ ነው እና ትንሽ በርበሬና ሚጥሚጣ አንድ ላይ አድርጌ ነው። እናንተ የፈለጋችሁትን ማድረግ ትችላላችሁ። በጣም ይጣፍጣል፣ ቆንጆ ነው እና ቪዲዮን ከወደዳችሁልኝ ላይክ እና ሰብስክራይብ ሼር አድርጉልኝ። በሚቀጥለው ቪዲዮ እስከምንገናኝ እግዚአብሔር በሰላም ያገናኘን። እንግዲህ እንደዚህ ቆንጆ ሆኖ ይጣፍጣል። እናንተም ሞክሩት፣ ትወዱታላችሁ። በሚቀጥለው ቪዲዮ እስከምንገናኝ እግዚአብሔር በሰላም ያገናኝ። ላይክ እና ሰብስክራይብ አድርጉልኝ። ሰላም ዋሉ።